ሰላም ሰላም፣ እንዴት ናችሁ? የማታውቁኝ ካላችሁ እኔ ትዕግስት ነኝ። ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ እንደምታውቁት ዱባይ ነው ያለሁት ማለት ነው። ዱባይ ደግሞ መጥቼ ድሮ የነበርኩበት ቤት አይደለም የገባሁት፣ ሌላ አዲስ ቤት ውስጥ ነው እየሰራው ያለሁት እና እንግዲህ ቤተሰቦቼ አዲስ ቤት ሲሆን ይከብዳል፣ ማያውቋችሁ ሲሆኑ ስራ ብዙ ነገር ይከብዳል እና ትንሽ ከበድ ይላል ያለሁበት ቤት። ስራውን በጣም እጅግ በጣም ይከብዳል። ሁሉ ነገሩ ይከብዳል። ግን ያ ማያልፍ ነገር የለም፣ አልፈዋለሁ። የስራ መብዛት ነው ያለው። የስራ ብቻ ከባድ ነው፣ አጠቃላይ ከባድ ነው። ግን እግዚአብሔር እንግዲህ ያሳልፈኛል፣ ብርታት ይሆነኛል ብዬ አስባለሁኝ። ስለዚህ እንግዲህ ዛሬ ያው ድሮ እንደምታውቁት ፀጉሬን ውህድ ምናምን እየተቀባው እንከባከብ ነበረ። ያንን አሁንም ቢሆን አላቆምም። ግን ዛሬ ትንሽ ስለደከመኝ እና እንደዚህ ውህድ ምናምንም ለመስራትም ብዙ ስላልተመቸኝ ጸጥ ብዬ በለብ ባለ ውሃ ነው እዚህ ጋር የምታጠበው ማለት ነው። ግን መጀመሪያ የምጠቀመውን የራሴን ቅባት ውስጡን ቀብቸው ነበረ ማለት ነው። ስለዚህ ለብ ባለ ውሃ በሻምፖ ነው የምታጠበው ማለት ነው። ቶሎ ቶሎ ነው የምታጠበው፣ ምክንያቱም ታውቃላችሁ አዲስ ቤት ሲሆን ምንም ነገር ስታደርጉ ስትዘገዩ ምናምን ደስ አይላቸውም። ስለዚህ እስኪላመዱ እስኪያውቋችሁ ድረስ ማለት ነው። ስለዛ ቶሎ ቶሎ ብዬ እንግዲህ ፀጉሬን ትጥብላለሁ ማለት ነው። እኔ ፀጉሬን ስታጠብ ኮንዲሽነር አልጠቀምም፣ በሻምፖ ብቻ ነው የምታጠበው ማለት ነው። ግን ምንም አያስቸግረኝም፣ ፀጉሬ ችግር የለውም። ግን ለብ ያለ ውሃ ይፈልጋል ፀጉሬ። በቀዝቃዛ ውሃ ስታጠብ በጣም ነው የሚያያዘው። ስለዚህ ውሃው ለብ ያለ ስለሆነ ደግሞ ቅባቱን ውስጡን ስለቀባሁት ለስላሳ ነው፣ አያስቸግረኝም ማለት ነው። ስለዚህ እንግዲህ በደንብ እሽት አድርጌ እታጠባለሁ። ዱባይ በጣም ይሞቃል። አሁን ወቅቱ የሙቀት ወቅት እየመጣ ነው። እንግዲህ እኔ ደግሞ ኢትዮጵያ ስለሆነ የተወሰነ የቆየሁት አሁን ትንሽ እንደ አዲስ ነው የሚሆነው አየሩና ፀጉሬም ትንሽ የመነቃቀል ባህሪ ምናምን እያየሁበት ነው፣ ሙቀቱ ነው። እና በዚህ አጋጣሚ አዲስ ቤት ነው የገባሁት ብያችኋለሁ አይደል? ድሮ የገባሁበት ቤት ዩኒፎርም አልጠቀምም ነበረ፣ ፀጉሬን አላስርም ነበረ። የምለብሰው ኖርማል ቱታ ነው፣ ፀጉሬ ክፍት ነው ምናምን እንደዛ ነበር የምሰራውና አሁን ላይ ትንሽ የከበደኝ ዩኒፎርም ለብሶ መስራት ነው። እና ዩኒፎርሙን ችግር የለውም፣ ፀጉሬን መሸፈን ነው የከበደኝ። ለምን በጣም ይሞቃል። ከዛ ፀጉራችሁን ሸፍናችሁ ደግሞ በጣም ይከብዳል። እና እንግዲህ እንዴት እንደምችለው አላውቅም፣ ግን ያው ስራ ስለሆነ ምናምን ግዴታዬ ነው አደርገዋለሁ። ግን በጣም የከበደኝና ለምደው ያልኩት ነገር እሱ ነው። እና ደግሞ እረሳዋለሁ፣ እየረሳሁት እወጣለሁ አንዳንዴ ፀጉሬን ሳልሸፍነው እና ትንሽ እዚህ ጋር ከብዶኛል። ፀጉሬም የሚነቃቀለው ለዛ መሰለኝ አሁን ላይ እና ፀጉሬም ትንሽ እየተነቃቀለ ምናምን ነው። ግን ያው እስኪ ለማስተካከል ሞክራለሁኝ እንደ እግዚአብሔር ፍቃድ። እና ዩኒፎርም ላለመደ ሰው በጣም ከባድ ነው። እኔ ዩኒፎርም ለብሼ አልሰራሁም። እንግዲህ 7 ዓመት ስሰራ ፀጉሬ የተገርጬ ነበር የምሰራው። ኖርማል የቤት ውስጥ ቱታ የቤት ልብስ ለብሼ ነበር የምሰራው ምናምንና አሁን አዲስ ሆነብኝ። ዩኒፎርም ደግሞ ብቻ ከባድ ነው። ግን ከዩኒፎርሙ ፀጉሬ መሸፈኑ ነው የከበደ። የለም ሙቀቱ በጣም ነው የሚያቃጥለው፣ በጣም ነው የሚሞቀው ምናምን ነገር እና ግን ይሁን አልፈዋለሁኝ፣ እንደምንም ይታለፋል። ማያልፍ ጊዜ የለምና እንግዲህ በዚህ መልኩ ፀጉሬን ታጠቢያለሁ። ውሃው እንዴት ደስ እንደሚል አትጠይቁኝ፣ ለምን እንደሆነ አላውቅም። ላይ ፀጉሬን ስታጠብ በጣም ነው ደስ የሚለኝ። በጣም ነው የምወደው ፀጉሬን ስታጠብና ለምን ውሃ ውስጥ ብዙ ሰዓት እቆያለሁ እና ደስ ይለኛል፣ ቀዝቃዛ ካልሆነ ማለት ነው። እና እንግዲህ ለሁለተኛ ዙር ሻምፖ እያደረኩበት ነው ማለት ነው። በደንብ እጥብ እንዲል እና ፀጉሬ ብዙም ደግሞ አይቆሽሽም። ቶሎ ቶሎ ስለሆነ የምታጠበው ብዙም አልቆሽሽም። እና አሁን ዱባይ ከመጣሁ 1 ወሬ ነው ማለት ነው። እንግዲህ 1 ወር ሞልቶኛል፣ 1 ወር ሆኖኛል። እና ያ እንደዛ ነው እንግዲህ እየሰራው ነው። ሌላው ደግሞ በቀደም የሰራሁት ቪዲዮ ላይ ብዙዎቻችሁ ለምንድን ነው ስታወሪ የምትሞላቀቂው፣ ለምንድን ነው በስነ ስርዓት ማታወሪው የምትሉኝ ሰዎች አላችሁ። እኔ ይሄ የተፈጥሮ ድምፄ ነው፣ ምንም መቀየር አልችልም። እንግዲህ ማስመሰል አልችልም፣ ወይ ለእናንተ ደስ እንዲላችሁ ብዬ ሌላ ድምፅ መፍጠር አልችልም። ይሄ እኔ የተፈጥሮ ድምፄ ነው እንጂ እየተሞላቀቁባችሁ ምናምን ለመሰላችሁ ሰዎች ተሳስታችኋል። ሌላው ደግሞ የጎንደር ልጅ ሆነሽ ምናምን እንደዚህ ትሞላቀቂያለሽ እንደ ምናምን የሚል ኮሜንት አይቻለሁ። የተፈጥሮ ድምፅን ከጎንደር ስለሆናችሁ፣ ከባህር ዳር ስለሆናችሁ፣ ከኤኒ ቦታ ስለሆነ
ናችሁ ከዱባይ ከምንም የምትፈጠሩ እግዚአብሔር የሰጣችሁ የራሳችሁ የድምጽ ከለር አለ። ስለዚህ ያ ነው የሚወጣው እንጂ ሀገራችሁ ወይ የተወለዳችሁበት ቦታ ምናምን አይደለም። በእንደዛ መልኩ የምትሳሳቱ ሰዎች የምታስቡ ሰዎች ካላችሁ የተሳሳተ አስተሳሰብ ነው እያሰባችሁ ያላችሁት እና እኔ እየተሞላቀኩ አይደለም። ይሄ የኔ የተፈጥሮ ድምጼ ነው። ምናልባት ለቤቴ አዲስ የሆናችሁ ሰዎች ናችሁ እንደዚህ ብላችሁ ኮሜንት የጻፋችሁት እንጂ ከድሮ የምታውቁኝ ሰዎች እንደዚህ ብላችሁ ኮሜንት እንደማትጽፉ እርግጠኛ ነኝ። ለምን እኔን ከድሮ የሚያውቀኝ ሰው እኔ እንደዚህ ነው የማወራው፣ የኔ ድምፅ እንደዚህ ነው፣ ይሄ ተፈጥሮዬ ነው፣ መቀየር አልችልም። እንግዲህ ለዛ ነው ቅር ያላችሁ ካላችሁ ምንም ማድረግ አልችልም። ቅራሪ ጠጡ ነው የምላችሁ። ይቅርታ እንግዲህ ምንም ማድረግ አልችልም። ይህችን ነኝ ራሴን መቀየር አልችልም። እንግዲህ እናንተን ቅር አላችሁ ብዬ ወዴትም ልቀይረው አልችልም። ይሄን ድምፄን እንደዚህ ነው የማወራው ሁሌም እና ደስ ካላላችሁ ማሳለፍ ትችላላችሁ፣ አለመመልከት ትችላላችሁ። ይህንን ነው ልላችሁ የምችለው ማለት ነው ቤተሰቦቼ። እና እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ወዳችኋለሁ። ቤተሰቦች እንግዲህ እዚህ ጋር አንድ ምላችሁ ነገር ቢኖር ሁሌም ፀጉራችሁን ስትታጠቡ በደንብ ሻምፖ እስኪወጣ ድረስ ማለቅለቃችሁን አትርሱ። ምክንያቱም ሻምፖ በራሱ አሲድነት ስላለው በደንብ ከፀጉራችን ላይ ውልቅ ብሎ ካልወጣ እየበነነ ፀጉራችን ድርቅ ብሎ አመዳም ሆኖ እንዲታይ ነው የሚያደርገው ማለት ነው። ስታለቀልቁ ደግሞ ፀጉራችሁን እንደዚህ በማበጠሪያ እያበጠራችሁ በደንብ ውልቅ ብሎ እንዲወጣ ለማድረግ ሞክሩ ማለት ነው። ፀጉራችሁ ጫፉ ስንጥቅጥቅ እያለ ወይ ድርቅ እያለ ብናኝ እንደ ብናኝ እየመሰለ እየበነነ አይወጣባችሁም ማለት ነው። እና ሻምፖውን በደንብ ከፀጉራችሁ ለማስወገድ ሞክሩ ማለት ነው። ኮንዲሽነርም የምትጠቀሙ ሰዎች ካላችሁ እንደዚሁ ስታለቀልቁ ፀጉራችሁን በደንብ አድርጋችሁ አለቅልቁት ማለት ነው። አንዳንድ ሰዎች ለሽታ ለፀጉራቸው ሽታ አሪፍ የፀጉር ሽታ እንዲኖራቸው ግን የሚጠቀሙትን ኮንዲሽነር በደንብ አያለቀልቁትም እንደዛ እያሉና ያ ግን ፀጉር ይጎዳል፣ ፀጉር ያደርቃል ማለት ነው። እንግዲህ እዚህ ጋር ጨርሻለሁኝ። እንደነገርኳችሁ ስራ ስላለኝ እንደማደርገው እንደዚህ ለሁለት እንደተካፈለ አበጥረውና ቅባት እየቀባሁኝ ጉንጉን ነው ማደርገው ማለት ነው። ይሄንን ያስኩትን አንድ ቦታ ነው ጫፉን ብቻ ነው መጎነጉነው። ምክንያቱም በኋላ ሳበጥር እንደገና ውሃ አስነክቼ በምፈልገው ቀጠን ቀጠን አድርጌ ቅባት በደንብ ውስጡን እየቀባው ሰራዋለሁ። ለአሁን ግን እንደዚህ እንዳለ ቅባት ዝም ብዬ ጫፍ ጫፉን ብቻ ትንሽ እንዳያዝብኝ ለበኋላ አስነክቼ ጎነጉነዋለሁ ማለት ነው ቤተሰቦቼ። እና ይሄንን ነው እንግዲህ ማደርገው። ያው እንደነገርኳችሁ ስራ ስላለኝ ነው እንጂ እንደዚህ በርጥቡ ቀጠን አድርጋችሁ ቅባት ውስጥ እሱን የገባችሁ ቢሆን የበለጠ የተሻለ ነው። ግን በኋላ እንደዚህ አድርጋችሁ ደግሞ በኋላ ላይ ትንሽ ውሃ አስነክታችሁ አበጥራችሁ እንደገና እርጥብ እንዲሆን አድርጋችሁ ሰዓት ባላችሁ ሰዓት መስራት ትችላላችሁ። እኔ እንደዛ ነው የማደርገው። አሁን እኔ ፀጉሬን እየታጠብኩ ያለሁት ወደ 8 ሰዓት 11 ሰዓት አካባቢ ነው ከምሽቱ። ስለዚህ ማታ የእንቅልፍ ሰዓቴ ላይ ያን ሰዓት ላይ ያው እንቅልፍ ሰዓቴ ስለሆነ ምንም ሳልሳቀቅ በደንብ እንደምፈልገው አግጥኜ ሰራዋለሁ ማለት ነው። ወይ ደግሞ ትንሽ 3-4 ቀን እንዲቆይልኝ አድርጌ ጎነጉነዋለሁ። በጣም ሳላቀጥን በወፍራሙ ግን ውስጡን በደንብ ቅባት እየቀባው እንደዛ ሰራዋለሁ ማለት ነው። አሁን እንደዚህ እንዳለምትሆ
ቶሎ መውጣት ስላለብኝ ነው። ስታጠብ ትንሽ ሰዓት ስለወሰድኩኝ ደግሞ ስሰራ ረዥም ሰዓት እንዳይሆንብኝ ታውቃላችሁ፣ የሰው ቤት ሲሆን ትንሽ ይከብዳል፣ አዲስ ቤት ሲሆን ደግሞ የበለጠ ይከብዳል። እኔ ደግሞ በጣም ነው የምሳቀቀው። ማለት የምሳቀቀው ስላችሁ ራሴን የምጠብቅበት ሰዓት እንደሚያስፈልገኝ አውቃለሁ፣ ግን የስራ ሰዓቴን ተጠቅሜ ሲሆን ትንሽ ይከብደኛል። የእረፍት ሰዓቴን ሲሆን ግን ችግር የለውም ማለት ነው። ስለዚህ ቤቱን ስለምደው ደግሞ ልክ እንደዛኛው ቤት የእረፍት ሰዓት አስተካክዬ ራሴን ጠብቃለሁ ማለት ነው። ቤተሰቦቼ እንግዲህ ለዛሬ እንደዚህ ያደርጋለሁ። ለአሁን ግን በደንብ እስክግባባቸው እስካውቃቸው ድረስ ምናምን ከባድ ነው። ግን የሰዎቹ እንትን ሳይሆን የስራው መብዛቱ ነው ትንሽ ክብድ እንዲል ያደረገኝና ይሁን ግን ያልፋል። እግዚአብሔር አምላክ የማያሳልፈው ነገር የለም። አሁን ላይ ምንም ነገር ቢኖር ከእናንተ ጋር ምንም ነገር ቢኖራችሁ ግን የሆነ ነገር ቢፈጠር ከእናንተ ጋር የሚሆነው ሆኖ የምታገኙት ራሳችሁን ነው። እኔ ብዙ ነገር አየሁኝ፣ ብዙ ነገር ወጣሁ ወረድኩ፣ ግን ከኔ ጋር ከራሴ ጋር ያለሁት እኔ ራሴ ነኝ፣ ሌላ ማንም አይደለም። እና እግዚአብሔር አምላክ የሚከተለኝ በሄድኩበት ማይሰለቸኝ ብዙ ነገር የሚያደርግልኝ እግዚአብሔር አምላክ ነው ያለውና ራሳችሁን ጠብቁ። በምንም አይነት ሁኔታ ውስጥ ብትሆኑ፣ ሁሌም ነው የምላችሁ እንደዚህ፣ በምንም አይነት ሁኔታ ውስጥ ብትሆኑ ራሳችሁን ጠብቁ። ለራሳችሁ ሰው ሁኑ። እኔ አንዳንዴ ትንሽ ሞኝነት አለብኝ፣ ከኔ ያለፈ ሰዎችን ማስበልጠው ነገር አለብኝና ያ ደግሞ ይጎዳኛል። ጎርቶኝ ነው ማገኘው ብዙ ጊዜና እንደዚህ አይነት ሰዎች ከሆናችሁ አቁሙ። ለራሳችሁ አስቡ። ለሰው አታስቡ ማለት አይደለም። ሰው ማለት ለሌላም ሰው የሚያስብ፣ ለሌላም ሰው የሚጨነቅ፣ ለሌላም ሰው የሚኖር ነው። መኖር ማለት ያ ነው። ኑሮ ራሱ መኖር ማለት ያ ነው። ግን ደግሞ በጣም ራሳችሁን ጎርታችሁ እንዳይሆን ስለዚህ ስራም ስትሰሩ ለራሳችሁ እያሰባችሁ፣ ምንም ነገር ስታደርጉ ለራሳችሁ እያሰባችሁ፣ በተለይ መሰላል ላይ የወጣችሁ ቤት የምታጸዱ ሰዎች ካላችሁ ምናምን ለራሳችሁን እየጠበቃችሁ ብታደርጉት በጣም ደስ ይለኛል ማለት ነው። ስለሚጎዳ ማለት ነው ይሄንን የምላችሁ። መጨረሻ ላይ እናንተ ትጎዳላችሁ። ሰው እኔ በመጀመሪያ አሰሪዎቼ ስላየሁት ነው ይሄንን የምላችሁ፣ በእነሱ ስላየሁ ነው። ለምን እኔ እዛ ቤት ውስጥ ስሰራ ራሴን የማየው የምር እንደ ልጅ ነበረ። እነሱም እንደሚሉኝ እንደ ሴት ልጅ የላቸውም ነበር እና እንደ ሴት ልጃቸው ነበር የሚሉኝ። ግን በታመምኩ ሰዓት ነው እነሱን ያየኋቸው። በታመምኩኝ በወደኩኝ ሰዓት ግን ማንም ሰው ካልሰራችሁለት ለካ አይወዳችሁም። ልጄ ነሽ ሚላችሁ፣ ልጄ ነሽ፣ አንቺ እኮ እንዲህ ነሽ ሚሉኝ ሁሉ በዛ ሰዓት ነው ውሸት እንደሆነ የገባኝ። ስለዚህ ከራሳችሁ ጋር የምትሆኑት ራሳችሁ ናችሁ ያልኳችሁ ለዛ ነው። እና ማንም ሰው የወደዳችሁ መስሎ ቢቀርብ ምንም ቢል የዛን ሰው ትክክለኛ መውደድ፣ ትክክለኛ ፍቅር የምታዩት ፈተና ላይ ስትሆኑ ነው፣ ስትታመሙ። አሁን እነዛን ሰዎች ሁሌም እንደ ልጃችን ነው የምናይሽ እኮ ምናምን ይሉኛል። ግን በታመምኩ በወደቅኩ ሰዓት ግን እንደ ድሮ መስራት ሳልችል ስቀር ግን ሐኪም ቤት መሄድ ስፈልግ ግን ሌላ ሰው ሆኑብኝ የተቀየሩብኝና ትንሽ ከባድ ነውና እንግዲህ ራሳችሁን ጠብቁ ልላችሁ ፈልጌ ነው። በዚህ መልኩ ፀጉሬን አስተካክየዋለሁ። በጣም ያምራል አይደብርም? ከዛ ግን እንግዲህ እንደምታዩት ዩኒፎርም ለብሻለሁ ማለት ነው። ዩኒፎርም ለብሻለሁኝ። ከዛ ዩኒፎርም የገለበስኩ በኋላ ደግሞ እንግዲህ የምጠላውን የነገርኳችሁን ሻርፕ ምንድን ነው የሚባለው? ይሄ ሻርፕ ነው ምንድን ነው እሱን አደርጋለሁ ግዴታ ስለሆነ ማለት ነው። ግን ብዙ አይደብርም እኮ ብዙ አይደብርም ማለት ብዙ አልደበረኝም። ብዙ አያስጠላም። ግን ማስጠላቱ ሳይሆን ሙቀቱ በጣም ነው የሚሞቀው እና ያው ፀጉሬ ይጎዳል ከሚል ነው እንጂ ችግር የለብኝም። እና ይሄንን ይመስላል እንግዲህ በስተመጨረሻ አሁን ዩኒፎርማችን ለብሰናል፣ ጽድት ብለናል፣ ወደ ስራችን እንገባለን ማለት ነው። እንደምታዩት አሁን ከዚህ ወጥቼ ብዙ ስራ አለብኝ የምሰራውና ቻው ቻው፣ ወዳቸዋለሁ።